ሰላም ውድ የኔ ቤተሰቦች እንደምን አላችሁ? በያላችሁበት ሰላማችሁ ብዙ ትበልልኝ። ለዚህ ቻናል አዲስ የሆናችሁ ላይክ፣ ሰብስክራይብ እንዲሁም የደውሏን ምልክት በመጫን ቤተሰብ ሁኑ። ቤተሰቦቼ ደግሞ ቪዲዮውን ጨርሳችሁ በማየት እውነት ከዜሮ አንስታችሁ ለዚች ያበቃችሁኝ የምትወዱኝ የምትረዱኝ ውድ እህት ወንድሞቼ ቪዲዮን ጨርሳችሁ በማየት ሀሳብ አስተያየታችሁን በኮሜንት ስር አስቀምጡልኝ። ውድ ቤተሰቦቼ እንግዲህ እዚህ ጋር እንደምትመለከቱት ተከናንቤው በጨለማ ውስጥ ሆኜ ነው እንግዲህ ቪዲዮ እየቀደውትኝ። ውድ ቤተሰቦቼ ትንሽ የልጆች ጫጫታ ስለነበረው የኤሲ ጫጫታም ስለነበር እንግዲህ ያንን ድምጽ ለማጥፋት ተገድጄ ያለውኝ ማለት ነው። አሁንም የምረብሽ ነገር ካለ እንግዲህ ይቅርታ አድርጉልኝ። ካለውበት ሁኔታ አንጻር ነውኝ፣ ትረዱኛላችሁ ውድ ቤተሰቦች። እናም ደግሞ ውድ ቤተሰብ ይሄን ሁሉ ከማውራቴ በፊት በውስጥ መስመር ሙሉ ምን ሆነሽ ነው የጠፋሽው ብላችሁ የጠየቃችሁኝ ውድ የምትወዱኝ እህት ወንድሞቼ በእውነት እግዚአብሔር አምላክ ዘመናችሁን ይባርክ። በጣም ከልብ አመሰግናለሁ። በመቀጠል እንግዲህ ውድ ቤተሰቦቼ ከዛሬ ከአንድ ወር ከምናምን በፊት ከ15 ቀን ወይ ከ20 ቀን በፊት ከኢማራት ለ2 ወር ከሰዎቼ ጋር አብሬያቸው እንደሚሳፈርና እዛም ሀገር ደግሞ ጥሩ ጊዜ እንደምኖረኝ በቪዲዮም በላይቭም እንግዲህ እንደሚመጣላችሁ ነበር ስናገር የነበረውና ያ ግን አልሆነም። እኔ እንዳሰብኩት እኔ እንዳቀድኩት ሳይሆን እግዚአብሔር የወደደ እግዚአብሔር የፈቀደ በህይወቴ ሆና ማለት ነው። ውድ ቤተሰቦቼ በጣም እንዴት ልባላችሁ ለዚህ እንኳን እደርሳለሁ ብዬ አላሰብኩም ነበር። በሰዓቱ ከሆነና ከሚሆነው የነበረው ነገር አንጻር ማለት ነው። ውድ ቤተሰቦቼ እንግዲህ በየአመቱም አይደለም አልፎ አልፎ ልክ እንደ እኛ ሀገር እንደ ወባ እንዴት ነው እንደ ኮሮና ልባላችሁ አንዴ ሆኖ አልፏል። እንግዲህ አልፎ አልፎ ልክ እንደ አገራችን ወባ ልባላችሁ እንጂ ይመጣል ብሎ ከዚህም በፊት እናም ደግሞ ወደ ገጠራማ አካባቢ ስትሄዱ ቢምቢ ነገር አለ ይባላል። እንዴት ነው እንደ ወባ ቢምቢ ማለት ነው አለ ብለው ሲናገሩ ይሰማለውና ከዛም አንጻር ወደዚህ ከነሱ ጋር ሲመጣ እንደ ልቤ መውጣቱን አልፈልግም። አብዛኛውም ጊዜ ቤት ውስጥ ነው የሚሆነው። ቀለል ያለው ቅርብ ቦታ ከሆነ ነው ከነሱ ጋር የሚሄደውና ዘንድሮ ግን ይህንንም አላደረኩም። ከነሱም ጋር የመዝናኛም ቦታ ሆነ ጀበል የገጠራማ አካባቢም ሆነ አልሄድኩም ነበር እና ያለንበት አካባቢ በጣም በኃይለኛው በሽታ ነበር። ቫይረስ ነው ያሉኝ። እንግዲህ እኔ ምንም የማውቀው ነገር የለም። እዚህ ጋር ቪዲዮ አስገባላችኋለሁኝ እና በጣም በኃይለኛ ነው የታመምኩትኝ። ብቻዬን አይደለም ቤት ውስጥ አለን ሙሉ ቤተሰብ ነው የታመምነውና ነገር ግን የኔ በጣም ከነሱ በሁለትና በሶስት እጥፍ ነበር የታመምኩት። እዚህ ጋር እንደምትመለከቱት ቪዲዮ አስገብቻለሁኝ እና በእንደዚሁ አይነት መልኩ ነበር ለ2 ቀን በሆስፒታል ውስጥ ምን አደረጉኝ ምንም የማውቀው ነገር አልነበረም። በሶስተኛ ቀን ነው እንግዲህ ይህንን ቪዲዮም ሊቀዳ የቻልኩትኝ። ምግብ አልበላም ነበር። አብዛኛውም ጊዜ በጣም ነበር ልቤ የሚደክመኝ። በጣም አለቅሳለሁ። ጌታ ሆይ ምን ሊሆን ነው? እናቴ እንኳን ሬሳ እንኳን በስነ ስርዓት የማታገኝበት ሀገር ላይ ሊሞት ነው ወይ ብዬ በጣም በቃ እናንተ ስትታመሙ የሆነ ተስፋ ስትቆርጡ እንግዲህ ጠላት በጆሮአችሁ ሹክ የሚልባችሁን ነገር እንግዲህ ለእናንተ መናገር አይጠበቅብኝም እና በጣም ክፉና በጣም ማስታወስ የማልፈልገውን ጊዜያቶች ነበር ያሳለፍኩትኝ። በጣም በቃ ብዙ ነገር እኔ እዛው የነበርኩበት ሀገር ቢሆን ያኔ ኢማራት ቢሆን ራሴን ትሬት የማደርጋቸው ብዙ ነገሮች አሉ። የፈለኩትን ነገር መግዛት እችላለሁኝ፣ መጥለብ እችላለሁ። ከወተት አንጻር ብትሉ ከለስላሳ አንጻር ብትሉ በቃ እንደፈለኩ መሆን እችላለሁኝ ማለት ነው። ቤት ውስጥ ያለውን ነገር መጠቀም መስራት እችላለሁኝ። ነገር ግን ይሄ ያለውበት ቦታ ወይም ሀገር
እንደዛ ለማድረግ የማይመች ፈጽሞ የማይመች ነበርና በጣም በጣም ሳለቅስ ሳነባ ተስፋ ቆርጬ በቃ እኔ እዛ መልሱኝ፣ ቢያንስ እንኳን እናንተ እስክትመጡ እዛው ሰው አለ እዛ ሆኜ እጠብቃቸዋለሁ፣ ብሩ እንኳን አልፈልግም ብያቸው ሁላ ነበር። እነሱ ግን ያው ስለሚያውቁ ስለ አገሪቱና ስለ በሽታው ስለሚያውቁት ምንም መስሎ አልታያቸውም ነበር። የፈለገ አብሬያቸው ቢታመም ሁላ ማለት ነው መስሎም አልታያቸውም ነበር። ግን በጣም ብዙ ነገር ይሰማኝ ነበር ውድ ቤተሰቦቼ፣ ከትሪትሜንቱ አንጻር ሐኪም ቤት ያላቸው ነገር በጣም ከባድ ነበር። ስለ እውነት ነው የምላችሁ። ነገር ግን እግዚአብሔር ያንን ሁሉ አሳለፈኝ ማለት ነው። ሳልሞት ምንም ሳልሆን እግዚአብሔር ይመስገን በሰላም አሳልፎኝ ለዚህ ያብቅቶኛል ማለት ነው። አሁንም ትንሽ ልቤ አካባቢ ትንሽ ያፍነኛል። እንደፈለኩ ቶሎ ቶሎ ማውራት፣ ስልክ ማውራት፣ ደረጃ ማውጣት አልችልም። እግዚአብሔር ደግሞ ፈጽሞ ጨርሶ እንድምረኝ በጸሎታችሁ አስቡ ማለት ነው። ከመጀመሪያ አሁን እዚህ ላይ እንደምትመለከቱት እየሳቁ ምን እያልኩ ነው እያወራሁት ያለው፣ ተመስገን ነው። ውድ ቤተሰቦች እንግዲህ ስለጠፋሁትኝ እችን ያክል ቪዲዮ ልልቀቅ ብዬ ነው የመጣሁትኝ። እባካችሁ ቪዲዮን ጨርሳችሁ ይሁልኝ፣ አበረታቱኝ። እንደምታውቁት እንግዲህ ዩቲዩብ ሙኔንም አንስተውብኛል። እንግዲህ እግዚአብሔር ቢፈቅድና በህይወት ብንኖር ከዚህ በኋላ ያለው ጊዜ ጥሩ በቆንጆ ቪዲዮዎችም ሆነ በላይቭ እመጣለሁኝ። እግዚአብሔር ይሚረኛል ማለት ነው። ውድ ቤተሰቦቼ በዚህ አጋጣሚ ከሰዎቻችሁ ጋር ቫኬሽን ስትሄዱ ራሳችሁን ጠብቁ። እውነቴን ነው የምላችሁ። ስትታመሙ ማለት ነው በጣም ራሳችሁን መጠበቅ አለባችሁ። ምግብ ብሉ። እነሱ እንኳን በራሳቸው ገንዘብ እንኳን ሐኪም ቤት መውሰድ ችላ ብሏቸው እንኳን በራሳችሁ ገንዘብ ለመሄድ በቃ ከራሳችሁ ተነሳሽነት እንድኖራቸው ይገባል ማለት ነው። እኔ እዚህ ጋር ብዙ ነገር ስላየሁትና ብዙ ነገር በራሴ ህይወት የደረሰብኝ ብዙ ነገሮች ስላለ ነው መናገር የማልፈልጋቸው ማለት ነው። ምክንያቱም ይህንን ቪዲዮ ብዙ ሰዎች ስለሚሰማ ማለት ነው። ውድ ቤተሰቦቼ እንግዲህ እግዚአብሔር አሳልፎኛል። ያንን ሁሉ መከራ፣ ያንን ሁሉ ተስፋ መቁረጥ፣ ያንን ሁሉ ስቃይ እግዚአብሔር የልጅነቴ አምላክ እውነት ያንን አሳልፎኛል ማለት ነው። እውነቴን ነው ብላችሁ እኛ እዚህ ጋር ብንታመም አንድነን በቃ የሆነ ነገር ብባል ደግሞ ብዙ ነገር ነው የምናስበው ማለት ነው። እና እግዚአብሔር ይመስገን ስለ ሁሉ ነገር። ውድ ቤተሰቦች እንግዲህ ብዙም ቮይስ ማድረግ አልቻልኩም። እንግዲህ ይብቃኝ። ቪዲዮ ሁላ እኮ እቆርጣለሁ ብዬ እያሰብኩ ነው። እንግዲህ ውድ ቤተሰቦች በሌላ ቪዲዮ እስከምንገናኝ ፈጣሪ ከእናንተ ጋር ይሁን። ሰላም ሁኑልኝ። ስለምታበረታቱኝ፣ ስለምትደግፉኝ ያለንበትን ቦታ ሳይሆን ያቆመንን ምክንያት እያሰባችሁ ከጎናችን ሁሌ በርቺ። እኔም ብቻ ሳልሆን ብዙ የማዳም ቅመሞችን የምታበረታቱ ውድ ቤተሰቦቼ በጣም ከልብ አመሰግናለሁ። አሁንም አብሮነታችሁ ከኔ ጋር እንዲቀጥል እፈልጋለሁ ማለት ነው። በሌላ ቪዲዮ እስከምንገናኝ